በዩቲዩብ አውቶሜሽን ላይ በጣም ብዙ ሰዎች ከ$5000 እስከ $10000 እየሰሩ ይገኛሉ። ማወቅ ያለብን አንዳንድ ነጥቦች አሉ። በእርግጠኝነት እነዚህን ነጥቦች ካወቃችሁ ዩቲዩብ አውቶሜሽን ላይ እጅግ በጣም ውጤታማ ይሆናል። የመጀመሪያው ዩቲዩብ አውቶሜሽን ላይ ቪፒኤን ያስፈልጋል ወይ ብለው ብዙ ሰዎች ይጠይቃሉ። ቪፒኤን አያስፈልግም። ቪፒኤን የሚያስፈልገው ለቲክቶክ ነው። ቲክቶክ ስንሰራ ነው እንጂ ቪፒኤን መጠቀም ግዴታ አይደለም። እንግዲህ ከየት ልጀምር ለሚሉ ሰዎች ዩቲዩብ አውቶሜሽን መስራት ፈልጋለሁ ግን ከየት ልጀምር ለሚሉ ሰዎች ለመጀመሪያ ጀማሪ ለሆናችሁ ምንድነው የምታደርጉት? የምትፈልጉትን ርዕሶችን መምረጥ ነው። ርዕሶቹን ከመረጣችሁ በኋላ ብዙ እይታ ያላቸውን እንደ ሮል ሞዴል የምታዩአቸውን ሰዎችን ለይታችሁ ማውጣት ነው። ለምሳሌ 2 ሚሊዮን 3 ሚሊዮን 4 ሚሊዮን 100,000 200,000 የሚታይላቸው ብዙ እይታ ያለበትን ኒች ትመርጣላችሁ። ያንን ኒች ወይም ያንን ዘውግ ወይም ያንን ሐሳብ እኔ መስራት እችላለሁ ወይ ብላችሁ ታጠናላችሁ። እናንተ መስራት የምትችሉ ከሆነ በዛ ኒች ላይ እነሱ በሚጠቀሙበት ሙዚቃ እነሱ የሚጠቀሙበትን ምስሎችን አቀናብራችሁ መስራት ትችላላችሁና መጀመሪያ የሚሆነው የነሱን እናንተ አንድ ሮል ሞዴል ምረጡ። ሮል ሞዴል የመረጣችሁትን 4 እስከ 5 ሮል ሞዴሎች ከዚህ በፊት እየሰሩ የነበሩና ውጤታማ የሆኑ ሰዎችን ትመርጣላችሁ። ከመረጣችሁ በኋላ በእነሱ አሰራርና በእነሱ ሁኔታ እናንተም ቪዲዮአችሁን ዩቲዩብ አውቶሜሽን ላይ ታስገባላችሁ ማለት። ሌላኛው ደግሞ ምን አይነት ኒቾችን ነው ምንሰራው ገንዘብ ልናገኝበት ምንችለው የሚለውን ነገር ደግሞ ማየት አለባችሁ። ዩቲዩብ አውቶሜሽን መርጠን ዝም ብለን ወደ ስራ መንገባ ከሆነ ውጤታማ አንሆንም። ምን ላይ ነው ክፍያ ያለው ቪዲዮዎች ብንሰራ ነው ውጤታማ የሚሆነው ደግሞ ብላችሁ ከጠየቃችሁ የመጀመሪያው ፋሽን ላይ፣ ቢዝነስ አይዲያዎች ላይ፣ ቴክኖሎጂ ላይ፣ ስለ ሪል ስቴት፣ ስለ ባንክ እነዚህን የመሳሰሉ ስለ ጤና እንደዚህ የምታወሩ ከሆነ አስተዋዋቂዎች በእናንተ ቪዲዮ እየገቡ ስለሚያስተዋውቁ አስተዋዋቂዎች አሉ ደግሞ ማለት ደግሞ ብዙ ብር ይከፈላቸዋል ማለት ስለሆነ የምትሰሩበት ነገር ምንድነው? እነዚህ ሌክዠሪ ነገሮች፣ የሴቶች ፕሮዳክት፣ እነዚህ ኮስሞቲክስ የመሳሰሉት እንደዚህ አይነት ነገሮች ላይ ፎከስ አድርጋችሁ የምትሰሩ ከሆነ አርፒኤማቸው ከፍተኛ ነውና እዛ ነገር ላይ በደንብ ፎከስ አድርጋችሁ ብትሰሩ በአጭር ጊዜ ውስጥ ውጤታማ ትሆናላችሁ። ነገር ግን ሰዎች የማይፈልጉት ብዙም አትራክቲቭ የማይሆንበት ወይም ደግሞ ሰዎች እይታ ኖሮት ግን ክፍያ ማስታወቂያ ማይጫንበት ቪዲዮዎችን ብትሰሩ እናንተ ድካም ሆኖ ተስፋ ቆርጣችሁ ትተውታላችሁ። ስለዚህ እነዚህ ቀደም ያልኳችሁ ላይ ፋሽን ላይ፣ ቢዝነስ ላይ፣ ባንክ ላይ፣ ኢንሹራንስ ላይ፣ የጤና ነገሮች ላይ፣ የሴቶች አልባሳት ኮስሞቲክስ ላይ በደንብ አድርጋችሁ ፎከስ አድርጋችሁ ከሰራችሁ ውጤታማ ትሆናላችሁ። አርፒኤሙም ከፍተኛ ነው ማለት ነው። በሁለተኛ ደረጃ በምን አይነት ቋንቋ ልስራ ነው? እንግዲህ ሙሉ ለሙሉ አማርኛ መጠቀም የለባችሁም። እንግሊዘኛ ነው የምትጠቀሙት። አረብኛ የምትጠቀሙ ከሆነ አረብኛ፣ እንግሊዘኛ ከሆነ እንግሊዘኛ ወጥ መሆን አለበት። አረብኛ የምትጠቀሙ ከሆነ አረብኛ፣ ቻይንኛ የምትጠቀሙ ከሆነ ቻይንኛ፣ ፈረንሳይ ከሆነ እንደዛው። ስለዚህ ወጥ የሆነ ኮንተንት ሊኖራችሁ ይገባል። ምን ማለት ነው? ለምሳሌ እንግሊዘኛ የምትጠቀሙ ወይም ቻይንኛ የምትጠቀሙ ከሆነ ቻይና ያለው ሰውዬ የራሴ ሰው ነው ብሎ ሊያዳምጣችሁና ሊያያችሁ ሊገባው የሚችል ነገር፣ ሰንሲቲቭ የሆነ ነገር፣ ቻይና ውስጥ በጣም ሊታይ የሚችል ነገር መርጣችሁ ነው መስራት ያለባችሁ። ምክንያቱም የራሴ ሰዎች እንደዚህ ኢንፎርሜሽን እየሰጡኝ ነው ብሎ ሰብስክራይብ እንዳያረጋችሁ የእናንተን ቪዲዮ እንዲያይላችሁ እንደዛ አይነት ሲስተሞችን መጠቀም አለባችሁና ዛሬ በእንግሊዘኛ ከዛ በአማርኛ እንዲህ የቀያየራችሁ ምሰሩ ከሆነ በጣም ትቸገራላችሁና አንድ ወጥ የሆነ ዘውግ ኖራችሁ መስራት አለባችሁ። ተጨማሪ የምናደርገው የማያረጁ ቪዲዮዎችን መስራት አለብን። ኤስኢኦ የምንለው ማለት ሰዎች ዛሬም አመት ቢያዩት ነገም የሚቀጥለው አመትም ቢያዩት የማያረጅ መሆን አለበት። ለምሳሌ እንደ ዜና አይነት ነገር ወቅታዊ ነገር ከሆነ የሆነ ሰሞን ተወርቶ የሚቀር ነገር ነው። ነገር ግን የማያረጁ ከሆኑ ረጅም ጊዜ ሊታዩ የሚችሉ የእናንተ ቪዲዮ አሁን የዛሬ 5 ዓመት ሲታይም አዲስ ሆኖ ሊታይ የሚችል ነገር መሆን አለበት። ኢንፎርሜሽን የሚሰጥ መሆን አለበት እና እዛ ነገር ላይ ፎከስ ስታረጉ የእናንተ ቪዲዮ 2 ዓመትም 3ም 4ም ዓመትም በቆየ ቁጥር እይታው እየጨመረ ይመጣል። በዚህ ላይ ደግሞ የምታገኙት ኢንካም ከፍ ይላል።
ስለዚህ እነዚህ ነገሮች ላይ ፎከስ አድርጋችሁ መስራት አለባችሁ። በሶስተኛ ደረጃ ደግሞ ስክሪፕት አጻጻፍ ነው። ስክሪፕት እንዴት ልጻፍ ለምትሉ ሰዎች እንግሊዘኛ የምትችሉ ከሆነ ራሳችሁ መጻፍ ወይም የምትችሉት ቋንቋ የምትሰሩት ከሆነ ራሳችሁ መጻፍ ትችላላችሁ። አሊያም ደግሞ በቻት ጂቢቲ ላይ የምትፈልጉትን ርዕስ ሰጥታችሁት ራሱ እንዲጽፍላችሁ ማድረግ፣ አሊያም ደግሞ አፕወርክ አለ፣ ፋይበር አለ። እነዚህ የተለያዩ ፕላትፎርሞች ላይ እየገባችሁ በትንሽ ዶላሮች እየከፈላችሁ ስክሪፕት ማጻፍ ትችላላችሁና እነዚህ ነገሮች ላይ ፎከስ አድርጉ። አራተኛው ደግሞ ኦዲዮ ሪከርድ ነው። ኦዲዮ ሪከርድ በምናደርግበት ሰዓት ሪከርድ አድርጋችሁ ራሳችሁ ሪከርድ ማድረግ የምትችሉ ከሆነ ያንን ማድረግ ትችላላችሁ። አሊያም ግን ያንን ነገር ማትችሉ ከሆነ ማንበቡን ማትችሉ ከሆነ ቅድም እንዳልኳችሁ አፕወርክ ላይ ፋይበር ላይ በትንሽ ዶላሮች እየከፈላችሁ ሪከርድ ማስደረግ ትችላላችሁ ማለት ነው። አምስተኛ ደግሞ ቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ምን ሰራው እንግዲህ እጃችን ላይ ባለው በምንችለው ነው። ካፕከት ላይ በመስራት ትችላላችሁ። ፕሪሚየም ፕሮ ላይ በመስራት ትችላላችሁ። እነሱንም መጠቀም ነው። ሌላ በየመሃሉ የሚገቡ ሳውንዶች ይኖራሉ፣ ምስሎች አሉ። እኔ መመክራችሁ በየመሃሉ የሚገቡ ምስሎችን፣ ሳውንዶችን ከዚህ በፊት እናንተ ሮል ሞዴል ብላችሁ ያሰቧቸው ቅድም ከ4 እስከ 5 መያዝ አለባችሁ ብዬ ተናግሬያለሁና እነሱ ረጅም ብዙ እይታ ያላቸውና ብዙ ተሰሚነት ያላቸው ሰዎች፣ ብዙ የታየላቸው ሰዎች የነሱን ሳውንዶች የነሱን ምስሎች የተወሰነ ብትጠቀሙ የነሱ ቪዲዮ ከናንተ ጋር አንድ ላይ ይታይና ብዙ እይታ ይኖረዋል ማለት ነው። ስለዚህ እናንተም እንደዛ አድርጋችሁ ተጠቀሙ። ቪዲዮ ኤዲት ስታደርጉ የምትጠቀሙበትን ምን አይነት ዌብሳይቶች ልጠቀም፣ ኤአይ ዌብሳይቶች ምን አይነት አሉ ለምትሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ከዛ እየወሰዳችሁ ምስሎችንም ፍሪ የሆኑ ማለት ነው ምስሎችንም ድምጾችንም መጠቀም ትችላላችሁ። ስድስተኛ ደግሞ ታምብሌን ነው። ታምብሌናችንን ስንሰራ ከዚህ በፊት እንዴት እንደሚሰራ በሌላ ቪዲዮ አሳይቻችኋለሁ። በዛ መንገድ መስራት ትችላላችሁ። ግን አንዱን ቪዲዮ አያችሁ ወይም 1-3 ቪዲዮዎች ማየት ነው። ከዛ የእናንተን ቪዲዮ ከዛ ጋር ተመሳሳይ ከሆነ ስክሪንሾት አድርጋችሁ የሆነች ጽሁፍ ወይም የሆነች ምስልን ቀይራችሁ ብትሰሩ በቀላሉ መስራት ትችላላችሁና እንደዚህ አይነት ቴክኒኮችን ተጠቀሙ። ሰባተኛ ደግሞ እይታ ለመጨመር ምን ነገሮችን ልጠቀም ነው። እንግዲህ እይታ ለመጨመር የምትጠቀሙበት አንደኛው ቴክኒክ ደግሞ ቶሎ ቪዲዮዎችን መልቀቅ ነው። እንግዲህ እስክሪብቱ መጻፍ አያስቸግርም፣ ሪከርድ ማድረጉም አያስቸግርም። ነገር ግን ኤዲቲንጉ ነው የሚያስቸግረው። በግሩፕ ሆናችሁ 2-3 ሆናችሁ ብትሰሩ ኤዲቲንጉን ለአንዱ ጓደኛችሁ ሰጣችሁ እናንተ ስክሪፕት እየጻፋችሁ በቀን 5-6 ቪዲዮዎችን ቶሎ ፖስት ብታረጉ ሞር ወደ ሰው ጋር ብዙ ቪዲዮዎችን ፖስት ባረጋችሁ ቁጥር ዩቲዩብ ላይ የእናንተን ዩቲዩብ ያስታውቅላችኋል፣ የእናንተን ቪዲዮ ያስታውቅላችኋል። እናንተም ያንን ተጠቅማችሁ ደግሞ እይታ ታገኛላችሁና ቶሎ ቪዲዮዎችን ልቀቁ። ሌላኛው ደግሞ በጣም እይታ ያላቸውን ቪዲዮዎች ወደ ራሳችሁ ቀይራችሁ ስሩ። ለምሳሌ 1 ሚሊዮን 2 ሚሊዮን 100,000 200,000 ያላቸውን እይታዎች በራሳችሁ ገልብጣችሁ ከሰራችሁ ያው ሰዎች አንዳንድ ኢንፎርሜሽን ሲፈልጉ እዛ ነገር ላይ በጣም ማየት ይፈልጋሉና እዛ ነገር ላይ በደንብ አድርጋችሁ ፎከስ አድርጉ። በተጨማሪም ደግሞ አጓጊ ነገሮች፣ ወቅታዊ ነገሮችን ጨምሩ። ቅድም እንዳልኳችሁም የተለያዩ ስለ ፋሽን፣ ስለ ዲዛይን አብሮ የሚሄድ ከጊዜው ጋር ከወቅቱ ጋር የሚሄድ ነገር አብሮ የሚሄድ ነገሮችን ኢንክሉድ እያደረጋችሁ ወቅታዊ ነገር በሰራችሁ ቁጥር የሰዎች ፍላጎት ወደ እናንተ ይሆንና የመታየት አቅማችሁ ይጨምራልና በዚህ መንገድ መጠቀም ትችላላችሁ። በስምንተኛ ደግሞ ብዙ ሰብስክራይቦችን ለማግኘት ምን ላድርግ፣ ምን ልጠቀም ነው። እንግዲህ ዩቲዩብ አውቶሜሽን ላይ እርግጠኛ ሆኜ የምነግራችሁ ወጥራችሁ የምትሰሩ ከሆነ በየቀኑ ቪዲዮ የምትለቁ ከሆነ በአንድ በሁለት ወር ውስጥ 50,000 እስከ 60,000 ሰብስክራይበር መሰብሰብ ትችላላችሁ። አለፈ ብላችሁም ደግሞ 3 ወር የምትቆዩ ከሆነ ደግሞ አሁን በምላችሁ መሰረት ተከትላችሁ እስካሁን የመጣሁበትን መንገድ ተከትላችሁ የምትሰሩ ከሆነ 100,000 ሰብስክራይብ ማግባት በጣም ቀላል ነው። ምንድነው የምታደርጉት? ረጃጅም ቪዲዮ ካላችሁ እነዛን ረጃጅም ቪዲዮዎች በሾርት አድርጋችሁ በ60 ሰከንድ አድርጋችሁ ዩቲዩብ ሾርት ላይ ፖስት ማድረግ ነው። እንግዲህ እንደዚህ እያደረጋችሁ በቀን 10 ቪዲዮ ፖስት ማድረግ ነው። በቀን 10 እያደረጋችሁ በወር ብዙ ቪዲዮዎች ይሆናሉ። 2 ወር 3 ወር ሲሆነው እነዛ ብዙ ቪዲዮዎች ወደ ተለያዩ ሰዎች ጋር እየሄዱ ብዙ ሰብስክራይበሮችን ይሰበስብላችኋልና ይህንን ቴክኒክ ተጠቀሙ። ሌላ ደግሞ የሰዎችን ቪዲዮ የምትጠቀሙ ኮፒራይት ክሌም እንዳትቸገሩ በደንብ ኤዲት አድርጉት። ድምፁን የተለያዩ ኢሜጆችን እያስገባችሁ በደንብ ኤዲት ካረጋችሁት
ኮፒራይት ይስተካከልላችኋልና ኮፒራይት ኢሹ እንዳይነሳባችሁ እንደዛ አድርጉ። ሌላ ደግሞ ሁሌም የሰው ቪዲዮ ብቻ ከቲክቶክ ላይ ከሌላ ነገር ላይ እያመጣችሁ ፖስት አታርጉ። የራሳችሁንም እያቀላቀላችሁ ፖስት አድርጉ። የራሳችሁንም በዚህ በኩል ደግሞ የሰዎችን ቪዲዮ እያደረጋችሁ ስትሆኑ እይታችሁም ከፍ ይላል። ዩቲዩብ ላይ መጨረሻ ላይ ደግሞ ስታመለክቱ እኔ እዚህ ደርሻለሁ እና ይከፈለኝ ብላችሁ ስታመለከቱ አክሴፕት እንድትደረጉ እነዚህን ነገሮች ላይ በደንብ ፎከስ አድርጉ። በዘጠነኛ ደግሞ ተያያዥ ቢዝነሶችን መስራት ትችላላችሁ። አንዱ ጥቅሙ አውቶሜሽን ላይ ተያያዥ ቢዝነሶችን መስራት ይቻላል እና ቪዲዮአችሁ የተለያየ ቪዲዮ እየተወደደ ቆንጆ ቪዲዮ እየሰራችሁ ስትመጡ ሰብስክራይባችሁ እየጨመረ ቪዋችሁ እየጨመረ እይታው ከፍ እያለ ሲመጣ አፍሌት ማርኬት ላይ አማዞን ላይ ሌላም ላይ አሊባባም ላይም እዛ ላይ ሬጂስተር አድርጋችሁ እዛ ላይ የሚሸጡ ሶፍትዌሮች ከሆነ ሶፍትዌሮችን ኢትዮጵያ ውስጥ ለሆናችሁ ሶፍትዌር ብትሸጡ በጣም አሪፍ ነው። ምክንያቱም ብዙ የሚቆረጥ ብዙም ያናክል ክፍያም ዝቅ አይልባችሁም። አሊያም ውጪ ደግሞ ለሆናችሁ አሜሪካ ሌላም ሀገር ደግሞ ለሆናችሁ ደግሞ የቤት ውስጥ ያለ እቃ የተጠቀማችሁበት ከዚህ በፊት አማዞን ላይ የገዛችሁት ከዚህ በፊት የተለያየ የገዛችሁት እቃ ካለ እሱን ቪዲዮአችሁ ውስጥ አስገቡት፣ በዛ ቪዲዮ ስሩበት። ያንን ያየ ሰው ያው አማዞን ላይ ሬጂስተር ስታረጉ ማስፈንጠሪያ ይሰጣችሁ የለ ዲስክሪፕሽን ቦክሳችሁ ላይ ማስቀመጥ ነው። ስለዚህ ይሄን እቃ ከዚህ ገዝቻለሁ ስለዚህ እናንተም ተጠቀሙበት ብላችሁ ዲስክሪፕሽን ቦክስ ላይ አድርጌላው ስትሉ እነሱም ያዩትና ዲስክሪፕሽን ቦክስ ላይ ገብተው በእናንተ እቃዎቹን ያዛሉ። ኢሚዲየትሊ እቃዎቹን በሚገዙ ሰዓት ለእናንተ ክፍያ ይገባላችኋልና እነዚህን ነገሮች ላይ ተያያዥ ቢዝነሶችን መስራት መዘንጋት የለባችሁም። አንዱ ነገር ሳይሆን 2-3 ሌላም ቲሸርት መሸጥ ሌላም ስላለ እነዚህ ነገሮች ላይ በደንብ ፎከስ አድርጉ። የመጨረሻው ደግሞ 10ኛው ምንድነው ገንዘብ ሳልከፍል እንዴት ዌብሳይቶች የምጠቀምባቸው ዌብሳይቶች እፈልጋለሁ ለምትሉ ሰዎች ዌብሳይቱን ዲስክሪፕሽን ቦክስ ላይ አስቀምጠላችኋለሁ። ለምስል እንደዚህ ለድምጽ እንደዚህ ኤዲት ለማድረግ እንደዚህ ብዬ ከስር አስቀምጠላችኋለሁ። ያንን እያያችሁ መስራት ትችላላችሁ። እንግዲህ ይህን ቪዲዮ ከወደዳችሁት በሌላኛው ቪዲዮ ደግሞ እዚሁ ላይ እየሰራን እንዴት ማድረግ እንደሚገባን ከየት እንደምንጀምር ምስሎቹን ፕራክቲካል እያየን የምንሰራ ይሆናልና ቪዲዮዎቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉት ከዚህ የተሻለ ቪዲዮ ታገኛላችሁ። ቴንክ ዩ